እግዚኦ በውስተ መንግሥትከ ተዘከረ እግዚኦ ሊቅነ ተዘከረ እግዚኦ በውስተ መንግሥት ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመከመ ዮም ያብጻእክሙ ብርሃነ ትንሣኤው በፍስሐ ወሰላም። አለ ደዌ አለ ሕማም አምላካችን ቅዱስ እግዚአብሔር በሰላም በሰናይ ለትንሣኤው ያብቃን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በተሰቀለ ጊዜ የተፈጸሙ ሰባቱ ተአምራቶች እኒህ ናቸው። አንደኛ ፀሐይ ጨልሟል። የሁሉ ብርሃን አለቃ ጠበቃ ስነ ፍጥረታትን የፈጠረ አምላካችን ቅዱስ እግዚአብሔር ክብር ምስጋና ይድረሰውና በዕለተ ረቡዕ ፀሐይን፣ ጨረቃን፣ ከዋክብትን የፈጠረ አምላካችን ሲሆን ስነ ፍጥረታት የሚገዙለት ለሱ የሚበረከኩ የሚታዘዙለት ሲሆን ባለቤቱ እሱ መሆኑን ሲያመለክት ፀሐይ ጨለመች፣ ጨረቃም ብርሃኗን አላሳየ አለች። ሁለተኛ ምን ሆነ ቢሉ ጨረቃም ደም ለብሳለች። በዕለተ ረቡዕ ጨረቃ፣ ፀሐይ እንዲሁም ከዋክብት ስነ ፍጥረት የተፈጠሩበት ዕለተ ብርሃን ዕለተ ረቡዕ የብርሃን ዕለት ብርሃናት የተፈጠሩበት ሲሆን ጨረቃም አዝና ደም ለበሰች። ለጌታዋ ትገዛ ዘንድ አዝና ደም ለብሳለች። ሁለተኛው ታምር ይህ ነው። ሶስተኛው ምን ሆነ ቢሉ ከዋክብት ረገፉ። በእጁ የተፈጠሩ በቃሉ የተፈጠሩ ስነ ፍጥረታት ሲሆኑ ለአምላካቸው መገዛታቸውን ስለ አምላካቸው መሰቀል፣ መሞት፣ መቸንከር ያዘኑ ሲሆኑ ከዋክብት ረገፉ። አራተኛ ምን ሆነ ሲሉ አለቶች ተሰነጠቁ። አምላካችን ስነ ፍጥረታትን የፈጠረ ባለቤት የሁሉ ገዢ የሁሉ አዳኝ የሁሉ ገዳይ ለእኛ ለባሪያዎቹ ሲል በተቀበለው ጽኑ መከራ አለቶች ተሰነጠቁ። የድንጋይ አለቶች በስነ ፍጥረታት ከፍ ብለው ያሉ ሁሉ ተሰነጠቁ። አምስተኛ ምን ሆነ ቢሉ መቃብራት ተከፍተዋል። የሁሉ የሙትም የሕይወትም የሕያዋንም የሙታንም አምላክ እኔ ነኝ፣ እኔ ማስነሳው እኔ የሚገለው እኔ ነኝ፣ አዳምን ከግዞት ነፃ ላወጣ ተሰቅያለሁ ሲለን የሁሉ ባለቤት መሆኑን ሲገልጥልን አምላካችን ቅዱስ እግዚአብሔር በተሰቀለበት ጊዜ መቃብራት ተከፈቱ፣ ሙቶች ተነሱ። አይሁድ ግን በጭካኔ ሲዘልፉት፣ ሲያዋርዱት፣ ሲያንገላቱት ነበር። ስድስተኛ ምን ሆነ ቢሉ ሙታን ተነሱ። መቃብራት እንደተከፈቱ ሙታን ተነስተው አምላካችን በሕያዋንና በሙታን ላይ ስነ ፍጥረት ፈጣሪ አምላክ መሆኑን ገዢ አዳኝ መሆኑን ሲያመለክት ሙታን ተነስተዋል ማለት ነው። ሰባተኛ ምን ሆነ ቢሉ የቤተ መቅደስ መጋረጃ ከሁለት ተቀደደ። አምላካችን ቅዱስ እግዚአብሔርን ቅዱሳን መላእክት በቀትር ሰዓት ሊያመሰግኑት ከሰማይ ወርደው ቢያዩት ተሰቅሎ እንደ ብራና ተወጥሮ በእንጨት በርጥብ መስቀል ላይ ተቸንክሮ አገኙት። ሚካኤል አርመመ ወገብርኤል ተደመ አመሰቀለዎ ለእግዚ እንዲል በዚህ ሰዓት ሚካኤል በትዕግስት ተገርሞ እንዴት የሁሉን ፈጣሪ የሁሉን አምላክ ሚካኤል አርመመ ወገብርኤል ተደመ እንዲል ሚካኤል የስነ ፍጥረታት ሁሉ ባለቤት አምላክ ሲሆን እንዴት ሰቀሉት ብሎ ተገርሞ ያይ ጀመር በትዕግስት። ወገብርኤል ተደመ አለ። ገብርኤል ተቆጣ፣ ተበሳጨ። ሊያጭዳቸው ይሳት ሰይፉን መዘዘ።
ታገስ ተመለስ፣ እኔ የተሰቀልኩት ለአዳምና ለልጆቹ ነው፣ ከባርነት ነፃ ላወጣቸው ነው ብሎ ቢለው ያንተ ትዕግስት ሁሌ ቸርነትህ ሁሌ ብሎ ገብርኤል ተበሳጭቶ ሰይፉን መዞ ቢጥል የቤተ መቅደሱ መጋረጃ ተቀደደ። ያ ሰይፍ እስካሁን ድረስ ወደ ጥልቅ ወደ መሬት እየሄደ ነው እያሉ ሊቃውንት አባቶቻችን ያስተምሮናልና ከዚህ የተነሳ አምላካችን በተሰቀለ ጊዜ እነዚህ 7ቱ ተአምራቶች ተደርገዋል ማለት ነው።